ሁለት ዳዮድ ስለምን ነው የምጠቀመው? እንቀጥላለን ማለት ነው። ይሄው እዚህ ጋር እንደምታዩት ማለት ነው እዚህ አንዱ ፖዚቲቭ እግር ላይና አንዱ ኔጌቲቭ እግር ላይ የገመዳችንን ይሄው እዚህ ጋር ይሄ የዚህ የሶኬታችንን ይቺን ጫፉን ይሄው የዚህን ጫፍ ማለት ነው ይሄን ጫፍ አንዱን ፖዚቲቭ ላይ አንደኛውን ደግሞ እዚህ ጋር ኔጌቲቭ ላይ ማለት ነው። ይሄ እንደዚህ አድርገን እዚህ ላይ እንበይዳቸዋለን ማለት ነው። ይሄው ልክ እንደምታዩት ይሄው እዚህ ጋር ይሄው በየድኳቸው ማለት ነው። አሁን እዚህ ጋር እንዴት ነው አንዱን ኔጌቲቭ ላይ አንደኛውን ፖዚቲቭ ላይ አድርገን የተጠቀምነው ማለት ነው። ስለዚህ እዚህ ጋር ደግሞ አሁንም ልክ ስንገለብጠው አንድ አይነት ነው። አንደኛው ኔጌቲቭ አንደኛው ፖዚቲቭ ነው የሚመጣልን ማለት ነው። እዚህ ጋር የዲም ላይታችን ገመዶች አሉ። እዚህ ጋር የላይቲንግ ኢሚቲንግ ዳዮዱ ገመድ ለብቻዋ ነው አንዱ ላይ ወይ ፖዚቲቭ ላይ ወይ ኔጌቲቭ ላይ የምትሰጡት ማለት ነው። ይችኛዋም ማለት ነው አያችኋታ። እነዚህ ላይቶቹ ያሉበት ማለት ነው። እነዚህ ላይቶቹ ያሉበት ገመድ ለብቻው ነው። እነዚህኞቹ ላይት የሌለባቸውን ገመዶች ሁለቱንም ባንድ ላይ አያችሁት። ይሄ ሁለቱንም ባንድ ላይ ታረጉትና ይሄኛውን ለብቻው ማለት ነው። ስለዚህ ይሄንን እነዚህ ሁለቱን ባንድ ላይ አድርገን እንበይደዋለን ማለት ነው። ይሄን ትንሽ ላጥላጥ እናድርገውና ይሄው እንደምታዩት እነዚህ ተመሳሳይ ገመዶቹን አንድ ላይ እናረጋቸዋለን ማለት ነው። ከዛ እነዚህን ያው በሊድ ትንሽ ያዝ ያው እዛ ላይ እንዳያስቸግራችሁ ማለት ነው ስትበይዱት። ቀይ እንደዚህ በሊድ ቀባ ካረጋችሁ በኋላ ይሄኛውንም ለብቻው ያለችውንም ትንሽ
በሊድ ቀባ ታደርጉታላችሁ ማለት ነው። ከዛ በኋላ ይሄው እንደምታዩት ሁለቱ ገመድ ተመሳሳይውን ሁለቱን ገመድ ተመሳሳይውን እዚህ ፖዚቲቭ እዚህ ዳዮዱ ፖዚቲቭ ላይ እሰጠዋለሁ ማለት ነው። ይሄው እንደምታዩት የዳዮዱ ፖዚቲቭ ማለት ይሄኛው ጥቁሩ ማለት ነው። ጥቁሩ የዳዮዱ ፖዚቲቭ ነው። እዚህኛው ላይ እሰጠዋለሁ ማለት ነው። ይሄው ልክ እንዳያችሁት እዚህ ጥቁሩ ላይ ማለት ነው። ጥቁሩ ላይ እሰጠዋለሁ ማለት ነው። ይሄው ልበይድላችሁ። ይሄው እንደምታዩት በይጄዋለሁ። ይቺኛዋን አንዷን ሲንግሏን ደግሞ እዚህ ኔጌቲቭ ላይ እንበይደዋ። እኔ በዚህ ጋር በበይደው ሁለቱ ስለተቀራረበ ሾርት እንዳያረግብኝ ነው። ስለዚህ እኔ አንደኛውን እግር በዚህ ጋር በይደዋለሁ ማለት ነው። እዚህኛው ላይ ሊድ ትንሽ እናረግበትና ያው ትንሽ ሊድ እናረግበትና ይቺኛዋን አንደኛዋን እዚህ ኔጌቲቭ እግር የወጣበት ስለሆነ እዚህ ላይ እንበይዳታለን ማለት ነው። ይሄው አሁን በየድ ነው ማለት ነው። ይሄው እንደምታዩት ይሄው የላይቷን ይቻት የላይቷ ያልኳችሁ ይቺ ነች። ይሄው የላይቷ ብቻዋን እዚህ ኔጌቲቭ ላይ ነው የበየድኳት ማለት ነው። ይሄኛውን ደግሞ ሁለቱን ገመድ በአንድ ላይ አድርጌ ፖዚቲቭ ላይ ማለት ነው። ስለዚህ አሁን እነዚህ ፖላሪታቸው እንደምታዩት ተቃራኒ ነው ማለት ነው። ይሄው ያያችሁት ነው። አንደኛው ኔጌቲቭ ነው፣ አንደኛው ፖዚቲቭ ነው። እንደዚህ አድርጋችሁ በሁለት ዳዮድ ብቻ መጠቀም ትችላላችሁ። ከዛ ቀጥታ የምናረጋለን ቼክ እናረጋለን ማለት ነው። ይሄው ዲም ላይቱ እንደምታዩት ይሄ ነው። የዚህ ቦርድ እንግዲህ ቅድም እንዳሳየዋችሁ ቦርዱን ይሄ የምታዩ ቦርድ ይሄ ተቃጥሏል እንዳለ ዳዮዱ ይሄ ሾርት አድርጎብኛል። ስለዚህ በራሴ ዳዮዶችን ሁለት ዳዮዶችን በመጠቀም ያው በቦርድ አድርጋችሁ ማለት ኖርማል ቦርድ እንደዚህ አይነት ቦርድ መጠቀም ትችላላችሁ። ግን እንዴት አድርጋችሁ በሁለት ዳዮድ መጠቀም እንዳለባችሁ ነው አሁን ያሳየዋችሁ። በቀላል ዘዴ በቤት ውስጥ መበየጃ ካላችሁ መጠቀም ትችላላችሁ ማለት ዲም ላይት ተቃጥሎ ከመጣል ይልቅ እንደዚህ በሞዲፋይ በመጠቀም አሪፍ ስራ መስራት ይቻላል ማለት ነው። ስለዚህ አሁን ያው ሶኬቱን ቼክ እናደርገዋለን ማለት ነው። ይሄው እንሰካውና ይበራል ወይስ አይበራም የሚለውን ቼክ እናደርገዋለን ማለት ነው። ያው ቼክ ስታረጉ ግን አንዳንዴ ድንገት ፖላሪቲ ልትሳሳቱ ስለምትችሉ ከፊታችሁ ትንሽ ራቅ አድርጋችሁ ነው መጠቀም ያለባችሁ፣ ምክንያቱም ሊፈነዳ ይችላል ማለት ነው። ስለዚህ አሁን ይሄ ዲም ላይቱ ይሄው እንደምታዩት ዲም ላይቱ ይሄውና አሁን ቀጥታ ቼክ እናደርገዋለን ማለት ነው። ሶኬታችን እንሰካና ይሄ ግን እንዳይፈነዳባችሁ ራቅ ማድረግ አለባችሁ። ይሄው ቀጥታ ቼክ እናደርገዋለን ማለት ነው። ይሄው ልክ እንደምታዩት ይሄው ዲም ላይታችን እንዳለ በርተዋል ማለት ነው። ይሄው ያያችሁት ነው። ዲም ላይቶቹ እንዳለ በርተዋል ማለት ነው። ስለዚህ እንደዚህ በማድረግ ቀጥታ ዲም ላይት ይወደቁ ዲም ላይትም ካገኛችሁ እንደዚህ መስራት ትችላላችሁ። አብዛኞቹ ዲም ላይቶች እንትራቸው ላይት ሚቲንግ ዳዮዳቸው ላይ ቃጠል ይችላል። በብዛት የሚቃጠለው ቦርዳቸውና ሶኬታቸው ነው የሚቃጠለው። ሶኬታቸው ከስር ሊቀደድ ይችላል። እንደዛ ነው የሚቃጠሉና እንደዚህ በማድረግ መጠቀም ትችላላችሁ ለማለት ነው። አመሰግናለሁ። ይሄ ቪዲዮ የተመቻችሁ ካላችሁ ሰብስክራይብ እና ላይክ አድርጉ፣ አበረታቱኝ። አሪፍ ፈጠራ ስራዎችን ይዤላችሁ እመጣለሁ። አመሰግናለሁ።